እግርሽ ከሌላው የሰውነት ክፍልሽ ተለይቶ ጠቁሮ ክፍት ጫማዎችን ለመልበስ እያሳቀቀሽ ከሆነ፣ በጫማ ምክንያት የተለያዩ ቦታዎች ላይ ጠቁሮ ከተቸገርሽ፣ እናም በቀላሉ ለዚህ በቤትሽ ውስጥ መፍትሄን ከፈለግሽ የዛሬው ቪዲዮ ላንቺ ነው። ሰላም! ዛሬ የትም መሄድ ሳያስፈልግሽ ውድ ምርቶችን መግዛት ሳይጠበቅብሽ በቤትሽ የጠቆረ እግርሽን የሚያቀላልሽ ማራኪና ውብ እግርን ለማግኘት የሚያስችልሽ እጅጉን ውጤታማ የሆኑ ዘዴዎችን እንጠቀማለን። ደረቅ የሆነ የእግር ቆዳ ለፀሐይ ተጋላጭ መሆን እንዲሁም የሞተ ቆዳ ክምችት እግራችን ላይ የቀለም መለያየትን ወይም ከሌላው የሰውነታችን ክፍል ተለይቶ መጥቆር እንዲከሰት ያደርጋሉ። በዚህ ቪዲዮም በቀላሉ የሚዘጋጁ የቤት ውስጥ የእግር ቆዳን ጥርት ማድረግ የሚያስችሉ ግብዓቶችን አሳይሻለሁ። እነዚህ ግብዓቶች የሞተ የእግር ቆዳን ለማንሳት፣ እግርን በጥልቅ ለማራስ ወይም ሞይስቸራይዝ ለማድረግ፣ በዋነኝነት የጠቆረውን የእግራችንን ቆዳ ጥርት ለማድረግ እና ለማቅላት ያስችሉናል። ከመጀመራችን በፊት በአንድ ቀን የእግርሽን ቀለም ሙሉ በሙሉ ሊያስተካክልልሽ የሚችል ምንም አይነት ዘዴ የለም። ትዕግስት የዚህ ቁልፍ ነው። እግርሽን በተለያዩ ምክንያቶች ለመጥቆር ጊዜን ወስዷል። ለመቅላትና ወደ ነበረበት ለመመለስም ተከታታይ የሆነ እንክብካቤን ይፈልጋል። እግርሽን በመንከር ወይም ሶክ በማድረግ ጀምሪ። በሞቀ ውሃ የተሞላ ሳፋ ውስጥ 1 ማንኪያ ሻምፖ፣ ጨውና የግማሽ ሎሚ ጭማቂን አድርጊበት። በደንብ ካዋሃድሽ በኋላም እግርሽን ከ10 እስከ 15 ደቂቃ ንከሪው። ይህም በማድረግ እግርሽን በቀጣይ ለምታደርጊው የሞተ ቆዳ ለማስወገድ የሚያስችለን ስክረብ ለመቀበል ዝግጁ ታደርጊዋለሽ። በቤትሽ ውስጥ ሻምፖ ከሌለ ሳሙናን መጠቀም ትችላለሽ። በመቀጠልም ኤክስፎሌት ወደ ማድረግ እናልፋለን። የሞተ የእግር ቆዳን ማስወገድ። በቀጣይ የእግራችንን ቀለም ለማስተካከል የሚያስችሉንን ማስኮች ቆዳችን ለመቀበል ዝግጁ እንዲሆን ከማስቻሉም በተጨማሪ የሞተ ቆዳን በራሱ አንደኛው የእግር ቆዳ መጥቆር ምክንያት ሊሆን ይችላል። ለዚህም ነው ቅደም ተከተሉን በመጠበቅ በአግባቡ ልንጠቀማቸው የሚገባ። 2 ማንኪያ የሩዝ ዱቄት፣ 1 ማንኪያ ማርና 1 ማንኪያ እርጎን በአንድ ላይ ማዋሃድና እግራችን በክብ እንቅስቃሴ ለ5 ደቂቃ ያክል በቀስታ ማሳጅ ማድረግ። በዋነኝነት ተለይቶ የጠቆረ እግራችን ክፍል ላይ ትኩረት ማድረግ። ማስተዋል ያለባችሁ በኃይል ማሳጅ ማድረግ እግራችሁ እንዲጎዳና የበለጠ ጥቁር እንዲሆን ሊያደርግባችሁ የሚችል ስለሆነ በጥንቃቄና በቀስታ መሆን ይኖርበታል። ከጨረሳችሁም በኋላም በንጹህ ውሃ ብቻ መለቃለቅ። በመቀጠልም እግራችንን ለማንጣት የሚያስችሉንን ማስኮችን እናዘጋጃለን። ከዚህም ላይ ነው ሚስጥሩ የሚጀምረው። እነዚህ በዝርዝር የምነግራችሁ ማስኮች የእግራችሁን ቆዳ ቀለም ሙሉ በሙሉ የመቀየር አቅም አላቸው። ነገር ግን በአግባቡ ስታዘጋጇቸውና ስትጠቀሟቸው ነው። የመጀመሪያው 1 ማንኪያ ጨውና 2 ማንኪያ እርጎ ወይም ወተት፣ 1 ማንኪያ ኮልጌት እና 1 ማንኪያ ኦሊቭ ኦይልን በአንድ ላይ ማዋሃድ። ያዘጋጀነውን ውህድ ሙሉ እግራችንን አዳርሰን መቀባት። ለ15 ደቂቃ እግራችን ላይ ካቆየነው በኋላ በንጹህ ውሃ ብቻ በመጠቀም መታጠብ። ጨው እግር ላይ የቀረውን የሞተ ቆዳችንን ለማስወገድ ያስችለናል። ላክቲክ አሲድን በውስጡ የያዘው እርጎ ደግሞ ቆዳችን ሞይስቸራይዝ ለማድረግ በተመሳሳይ ጊዜም ለማጥራት ያግዘናል። ማስክ 2 1 ማንኪያ ቡና፣ 1 ማንኪያ ቤኪንግ ሶዳ፣ 1 ማንኪያ የቲማቲም ጭማቂና 1 ማንኪያ ሻምፖ በአንድ ላይ ማዋሃድ። ውህዱን እግራችን ላይ ማሳጅ ማድረግ። ከ15 ደቂቃ ቆይታ በኋላ በንጹህ ውሃ ብቻ መታጠብ። እግራችንን እንዲጠቁር ያደረጉት በውሃና በሳሙና ብቻ በቀላሉ የማይለቁ ቆሻሾች፣ ይሄኛው ግን በቀላሉ ለማስወገድ ያስችለናል። የእግራችን ቆዳም ጥርት ለማድረግ የሚያስችለን ሌላኛው ማስክ ነው። ግማሽ ሎሚ ላይ ግማሽ ማንኪያ ሻምፖ፣ የተፈጨ ቡናና እርድን ካደረግን በኋላ ቀጥታ እግራችንን ማሳጅ ማድረግ። ሎሚ እና እርድ ብራይትኒንግ ባህሪ በውስጣቸው የያዙ በመሆናቸው የጠቆረውን የእግር ቆዳ ለማንጣት ያስችሉናል። ማስክ 4 ማር በብዙዎቹ የተመሰከረለት የቤት ውስጥ የእግር መንከባከቢያ ዘዴ ነው። በተለይም እግራችሁ በመድረቅ ምክንያት የሚከሰት የእግር መጥቆር ሙሉ በሙሉ የሚያጠፋ ነው። ከመኝታ በፊት እግራችሁን በየቀኑ ማር መቀባት በጣም በአጭር ጊዜ ውስጥ ልዩነትን የሚፈጥርላችሁ ሲሆን እግራችሁ ንጹህ ከሆነና ከታጠባችሁት በኋላ 1 ማንኪያ እስከ 2 ማንኪያ የሚሆን ማርን በመጠቀም ማሳጅ ማድረግ። ከተቀባችሁትም በኋላ
ቢያንስ ለ20 ደቂቃ እግራችሁን በወፍራም ላስቲክና ካልስ አስራችሁ መቆየት ይኖርባችኋል። ይህም በማድረግም ማሩ ከቆዳችን ማግኘት የሚችለውን ጥቅም መውሰድ እንዲችል እንረዳዋለን። ከነዚህ ማስኮች መካከል ለቆዳችሁ የሚስማማውን በመምረጥ በተደጋጋሚ ቢያንስ በሳምንት 2 ቀን በመጠቀም ትልቅ ልዩነትን ማየት ትጀምራላችሁ። ማለስለሻ አንዳንድ ጊዜ እግራችን የሚጠቁረው ስለሚደርቅ በአግባቡ ስለማንንከባከበውና ለጉዳት ቅርብ ስለሚሆን ነው። የግድ ውድ የሆኑ ክሬሞችን መግዛት አይጠበቅብንም። ቫዝሊን፣ ኮኮናት ኦይል፣ ሺያ በተር የመሳሰሉትን ሞይስቸርን ሲል ለማድረግ የሚያስችሉ ማለስለሻዎችን መጠቀም ይቻላል። እነዚህም ማለስለሻዎች በመጠቀም ወዙን እንዳያጣ ማድረግ እንችላለን። ከዚህም በተጨማሪ ልምዶቻችንን ማስተካከል ሌላኛው ትልቅ ተጽዕኖ ያለው ነገር ነው። ክፍት ጫማን ስታደርጉ ሁልጊዜም ቢሆን የፀሐይ መከላከያ መጠቀም። የምትጠቀሟቸው የፀሐይ መከላከያ ወይም ሰንስክሪኖች SPF-ቸው ከ50 በላይ መሆኑን ማረጋገጥ። ማለስለሻዎችን ችላ አለማለት። በሳምንት አንድ ጊዜ የሞተ የእግር ቆዳ ማስወገድ ወይም ኤክስፎሊየት ማድረግ። ነገር ግን ኤክስፎሊየት ስታደርጉ ሁልጊዜም ጀንትል ኤክስፎሊሽንግ ሜተድን መጠቀም ወይም በጥንቃቄ ኤክስፎሊየት ማድረግ እንዲሁም ጊዜውን ጠብቆ ኤክስፎሊየት ማድረግ። ምክንያቱም ከመጠን ያለፈና የበዛ ኤክስፎሊሽን ቆዳችን እንዲጎዳና በጊዜ ሂደት በጣም እንዲጠቁር ልናደርገው እንችላለን። አስፈላጊ እንደሆነ ሁሉ ለጉዳትም ተጋላጭ ሊያደርግብን ስለሚችል ስክራብ የምንጠቀምበትን ወይም ኤክስፎሊየት የምናደርግበትን መምረጥ እንዲሁም ቶሎ አለመሆኑን እርግጠኛ መሆን ያስፈልጋል። እነዚህ ዋነኞቹ ምክንያቶች ናቸው። ምክንያቱም የትኛውንም አይነት እግርን የሚያነጣ ማስክን ብትጠቀሙ መልሳችሁ እንዲጎዳ የምታደርጉት ከሆነ፣ ኤክስፎሊየት የማታደርጉት፣ ማለስለሻን የማትቀቡት፣ ሰንስክሪን የማትጠቀሙለት ከሆነ ተመልሶ እንዲጠቁርና ለጉዳት ተጋላጭ እንዲሆን ታደርጉታላችሁ። እንዲሁም እነዚህ የተዘረዘሩት የቤት ውስጥ ማስኮችን ከመጠቀማችሁ በፊት ለቆዳችሁ የማይስማሟችሁ ወይም አለርጂክ የሆኑ ግብዓቶች ካሉ እነሱን መቀነስ ወይም ቆዳችሁ ሴንሲቲቭ ከሆነ የምትጠቀሟቸውን ግብዓቶች በአግባቡ መምረጥ ያስፈልጋል። ለምሳሌ ያክል ሎሚን ስትጠቀሙ ቆዳችሁን የሚያጠቁረው የሚያቃጥላችሁ ከሆነ በተመሳሳይ እግራችሁ ላይም አለመጠቀም ይመከራል። እንዲሁም ሌሎቹም የምትጠቀሟቸው ግብዓቶች ስትጠቀሟቸው ቆዳችሁ ላይ ቁጣን የሚፈጥሩ ከሆነ አለመጠቀም ይኖርባችኋል። በተቃራኒው የሚስማማችሁን መርጣችሁ መጠቀም ይኖርባችኋል። በመጨረሻም ድንች ቆዳችንን ጥርት የማድረግ አቅሙ ከፍተኛ መሆኑን በተለያዩ ቪዲዮዎች ላይ ተናግሬያለሁ። ለዚህም የጠቆረ እግራችን ላይም በተመሳሳይ የድንች ጭማቂን መጠቀም እንችላለን። የድንች ጭማቂ በውስጡ ብራይትኒንግ የሆኑ ግብዓቶችን ይዟል። ለዚህም ነው እግራችንን ላይ ስንጠቀመው በጊዜ ሂደት ሙሉ በሙሉ የጠቆረውን የእግራችን ክፍል እንዲቀላ የሚያደርግልን። ለዛሬ ይዤላችሁ የመጣሁት ይህን ነበር። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። እንዲሁም በዚህ ቻናል ላይ ማስታወቂያ ማሰራት የምትፈልጉ ግለሰቦች ወይም ድርጅቶች ምስሉ ላይ በምትመለከቱት የኢሜል አድሬስ ወይም ስልክ ቁጥር ልታናግሩኝ ትችላላችሁ። በቀጣይ እስከምንገናኝ በያላችሁበት ሁላችሁም ሰላም ቆዩልኝ።